አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ ሰላም ነኝ። እናንተ እንዴት ናችሁ? ጤንነት፣ አፍያ፣ ስራ ሁሉ ሰላም ነው? እኔ ጋር አልሐምዱሊላህ ሰላም ነኝ። እና ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ ማለት ነው። ይኸውላችሁ ቡሶ ቁንድ የምታውቁ ቡሶ ቁንድ ነው ዛሬ የማሳያችሁ ማለት ነው። እና ላይክ ሰብስክራይብ ማድረጋችሁን ግን እንዳትረሱ። ይኸውላችሁ ጌደራ ነው ማለት ነው። እዚህ ጋር ይሄ ደግሞ የሚታየው ታጀብ የቅጋን አሻጋሪ ያለው እንዲሁም አዋራ ከተማው ራሱ ፀሐይ ስለሆነ ስለሚያንጸባርቅ ነው እንጂ ይታያል ማለት ነው። ይኸውላችሁ ይሄንን ይመስላል። ሀገራችሁን አፍቃችሁ ከሆነ ብዬ ነው። ዝናብ ስለጣለ በጣም ሳር ምናምን ነው ደስ ይላል። ሀገራችን ጌደራ ትምህርት ቤት ይታያል፣ ግን እንትኑ ጋረደው ባህር ዛፉ ጌደራ ያስተማራችሁ እንግዲህ ያው ብዙም ባይሆንም ይታያል ትንሽ ትንሽ። ግን ይሄ ፊት ለፊት ያለ ባህር ዛፍ ጋርዶታል። ጌደራ ላይ ስተንተና ስታንሳራ ምናምን ማለት ነው። ዙሮ ይሄን ሰፈሩን የቡሶ ልጆች ሆናችሁ ታውቁታላችሁ ማለት ነው። ችግኙ የት አካባቢ ነው? እንደው ይኸውላችሁ ትምህርት ቤቱ አሁን በደንብ ይታያል። አሁን ላይ ከባህር ዛፉ ስለራቅኩኝ ማለት ነው። ይኸውላችሁ ጌደራ ትምህርት ቤት የተማራችሁ እንግዲህ ትምህርት ቤታችሁን አሳየኋችሁ ማለት ነው። እና ሌላም ደግሞ የምትፈልጉን ነገር ካለ አቀርብላችኋለሁ፣ አሳያችኋለሁኝ። ድንጋይ ምናምን ነው ያው እዚህ በቃ ከባድ ነው ድንጋይ ራሱ። እና ይኸውላችሁ ናቸው እዛ ይሄ ደግሞ የት ኖራ ነው? ይኸውላችሁ እዚህ ደግሞ በኳስ ሜዳው በታችኛው በር ያለው ሰፈር ማለት ነው። ይታያችኋል። ይሄ በዚህ የምታዩት ደግሞ ያው ፀሐይ ስለሆነ ነው እንጂ እና ባህር ዛፉ ትላልቅ ስለሆነ እንጂ በካምቡ ነው ያለው። ደግሞ በዛኛው በር አሳያችኋለሁ።